ሌላኛው ጥያቄ ላገባው ያልኩት የቲም ነው፣ ምንም የለውም፣ ዘካ ለሱ ብሰጥ እንዴት ይታያል? እንዲሁ ምረዳው አንዳንድ ሰዎች የቲም የሚባለውና የሚረዳው ለትንሽ ልጅ ነው ይላሉ፣ ያብራሩልኝ የሚል ጥያቄ። አዎ በመሰረቱ የቲም የሚባለው አንድ ሰው ለአካለ መጠን እስካልደረሰ ድረስ ነው። ለአካለ መጠን ደርሶም መቋቋሚያ ከሌለው መሰረታዊ ነገሮችን ማሟላት ካልቻለ ይሰጠዋል። ምስኪን ደካማ በሚለው ተካሄዱ። ሚስት ለባሏ ዘካ መስጠት ትችላለች። ባል ነው ለሚስቱ ዘካ መስጠት ማይችለው። ባል የሚስቱን ወጪ የመሸፈን ግዴታ አለበት። ዘካ ሰጥቶ ያን ግዴታ ሊያስቀር አይገባም። ሴት ልጅ ግን የባሏን ወጪ መሸፈን የለባትም። ዘካ ካላት ለባሏ መስጠት ትችላለች። በነቢ ዘመንም ተደርጓል። ለባሎቻቸው የሚሰጡ ሱሐባ ሴቶች ነበሩ። ሌላኛው ጥያቄ የሱብሒ አዳን አንድ ነው ሁለት ከሆነስ አሶላቱ ኸይሩን ሚነ ነውም የሚባለው የቱ ላይ ነው የሚል ጥያቄ ነው። የሱብሒ አዳን ግዴታው አንድ ብቻ ነው፣ የፈጅር ወቅት ሲገባ የሚባል ቀደም ብሎ ከአንድ ሰዓትም ይሁን ከዛ በላይ በፊት ቀደም ብሎ ለፈጅር አንድ አዳን ተጨማሪ ማለት ይፈቀዳል። በርካታ ዑለሞች ዘንድ ይወደዳልም ጭምር። በተለይ ረመዳን ላይ ዓላማው ቀደም ብለው ተነስተው ላይ ለሚሰግዱ ከፈጅር በፊት ትንሽ እንዲያርፉ፣ ተኝተው የዘገዩ ደግሞ ከፈጅር በፊት ቀደም ብለው እንዲነሱ ለማስታወስ ነው። አሶላቱ ኸይሩን ሚነ ነውም የሚባለው የቱ ላይ ነው? በፊቅህ ሊቃውንት መካከል ኺላፍ አለ። የተወሰኑት የመጀመሪያው ላይ ነው አሶላቱ ኸይሩን ሚነ ነውም የሚባለው። ምክንያቱም ኸይሩን ሚነ ነውም ማለት ሶላት ከእንቅልፍ ይሻላል ማለት ነው። ይሻላል የተባለው በዛ ሰዓት ተነስቶ በበጎ ፈቃደኝነት በሱና መልኩ የሚሰገድ ሶላት ሲሆን ነው እንጂ ፈርዱ ሶላትማ ይሻላል ብቻ አይደለም የሚባለው፣ ተነስ ግዴታ ነው የሚባለው የሚል ምክንያት በመጥቀስ አሶላቱ ኸይሩን ሚነ ነውም የሚባለው የመጀመሪያው ላይ ነው የሚሉ አሉ። ነገር ግን በላጩ ተመራጩ ትክክለኛው አሶላቱ ኸይሩን ሚነ ነውም የሚባለው የመጨረሻው የኋለኛው ፈጅር ወቅት ሲገባ የሚባለው አዳን ላይ ነው። አሶላቱ ኸይሩን ሚነ ነውም ተብሎ በንጽጽር መልኩ ሶላት ከእንቅልፍ ይሻላል የተባለው ቢደረግም ቢተው ችግር የለውም ለማለት ሳይሆን ለመንገር ነው። ግዴታ የሆነ ሶላት ነው፣ ተነስ ስገድ፣ መስገድህ ለአንተ የተሻለ ነው፣ አለመስገድህ ያስጠይቅሃል፣ ያስቀጣሃል እንደማለት። ሌላኛው ጥያቄ መውደድ ወይም ቃሪቦ ኪኒቶ ሐራም ነው የሚባል ነገር ሰምቼ ነበረ። ለምን ብዬ ስጠይቃቸው የሚፈላ ነገር ሐራም ነው አሉኝ። እንዴት ይታያል ያብራሩልኝ የሚል ጥያቄ። ሐራም ነው የሚባለው የሚያሰክር መሆኑ ከተረጋገጠ ነው። ኩሉ ሙስኪሪን ሐራም ተብሏል። የሚያሰክር መጠጥ ሁሉ የሚያሰክር ነገር ሁሉ ሐራም። ብዙ የሚያሰክር ነገርም ትንሹም ሐራም። ብዙ ከተጠጣ የሚያሰክር ነገር ትንሹም ሐራም። ቃሪቦ ኪኒቶ ሲጠጣ የሚያሰክር ከሆነ ሐራም ነው። ብዙ ነው የሚያሰክረው ትንሹ ይቻላልም አይባልም። ምንም የማስከር ባህሪ ከሌለው ሐላል ነው። በመሰረቱ የሚጠጡ ነገሮች ሐላል ናቸው፣ ሐራምነታቸው የተረጋገጠ ነገር ካልሆነ በስተቀር። ፍርዱ ብይኑ የሚያያዘው ከማስከር ካለማስከሩ ጋር ነው። የማስከር አይነት ባህሪ ያለው ይከለከላል አይቻልም የሚባልበት ሁኔታ አለ የሚል ብዥታ ውስጥ ገብቶ ውዥንብር ተፈጥሮበት ብዥታ ውስጥ ገብቶ ግራ የተጋባ ሰው ለዲኑ መጠንቀቁ መተው ከእንዲህ አይነት ነገር መራቁ የተሻለ ነው። አሊያ ደግሞ ያሰክራል የሚባለው በዚህ መልኩ ከተሰራ ነው፣ ከእንዲህ አይነት ጊዜ በኋላ ነው ከተባለም እዚያ ደረጃ ሳይደርስ ቀለል ባለ መልኩ የተሰራውን መጠቀም፣ ያሰክራል ያጠራጥራል የሚባለውን መተው፣ ለዲን ጥንቃቄ የሚያጠራጥርን ነገር መተው ብልህነትና አላህን አብዝቶ የመፍራት ምልክት። ሌላኛው ጥያቄ ቁርአን ያለ ውዱእ መቅራት እንዴት ይታያል የሚል ጥያቄ። ውዱእ አድርጎ ቢቀሩ በላጭና ተመራጭ ነው። መንካትን እስካላስከተለ ድረስ ሳይነኩ ያለ ውዱእ ቢቀሩ ችግር የለም። ያለ ውዱእ መያዙ መንካቱ ነው ብዙሃኑ የፊቅህ ሊቃውንት ዘንድ በርካታ ሱሐቦችም ዘንድ ማይቻል። ውዱእ የሌለው ሰው ቀጥታ ቁርአንን ይዞ መቅራት አይችልም። ቁርአን ሳይዝ በቃሉ አሊያ ደግሞ ሰው የገለጠለት አሊያ ደግሞ በዘመናዊ ኮምፒውተርና ሞባይል መሰል ነገሮች ከሆነ የሚቀራው ችግር የለውም። በላጩ ግን አጅሩ የሚበዛው ውዱእ አድርጎ መቅራቱን